ወይዘሮ ዝናሽ ተንኮል አስባ ቀብር ሲቀብሩ ቪዲዮውን እንዲቀረጽ ያደረገችውን አምራን ስለደረሰችበት አምራን ደግሞ ይሄን ድርጊትሽን እውነቱን ካልነገርሽኝ አፈርጠዋለሁ ስትል እሷም ሰው ገለው እንደቀበሩ አመነችላት። ናሆምም በወንድ አጥር ተደበደበ። ዳግምም እንግዲህ ከአዲስ አበባ ፖሊስ ተደውሎለት በመኪና አደጋ አንድ ሰው የአባትህን ይመስላል እና በመኪና አደጋ ህይወቱ አልፏል ቶሎ ድረስ ተብሎ ተደውሎለት ወደ አዲስ አበባ እየመጣ ይገኛል። ሰላም ሰላም፣ ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ከረማችሁ? ከኔ ጋራ እግዚአብሔር ይመስገን ሁሉ ሰላም ነው። ይሄንን ቪዲዮ የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ለምታበረታቱኝ ከልብ አመሰግናለሁኝ። ናሆምን ድራማ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻው ተከታተሉኝ። ወይዘሮ ዝናሽ መጠጥ እየጠጣች አምራን ትመጣለች። እንዴት ዋልሽ አማቼ? ይሄንን አንኮል በቀን ተያይዘሽዋል ስትላት፣ ወይዘሮ ዝናሽ እንኳን አልኮል የፈለኩትን ብጠጣ ምን አገባሽ ስትላት፣ ተያማቴ እንጂ እኔ እኮ ምራትሽ ነኝ። እንዴት ነው የማያገባኝ? አንቺ እኮ አማቴ ነሽ ስትላት፣ ወይዘሮ ዝናሽ አሁን ከፊቴ ተነሽና ኪችን ግቢና ስሪ ከዝም ብለሽ ከምትዞሪ ስትላት፣ ወይዘሮ ዝናሽም አምራንም እስኪ እውነቱን ልንገርሽ፣ የእውነት አንቺ የቤትሽ ሰራተኛ እንዲሆን ትፈልጊያለሽ ወይ ትላታለች። የውልሽ አምራን ለአንቺ ከዚህም ያነሰ ክብር ነበረ የሚገባሽ፣ አሁን ተነስተሽ ከፊቴ ጥፊ ብዬሻለሁ ብላ በቁጣ ስትቆጣት፣ ወይዘሮ ዝናሽ አምራንም እያሾፈችባት የሆነ ሰው ያናደደች ትመስያለሽ፣ እስቲ ልገምት ቴ ብላ ታዴ ብላ ስትላት፣ ወይዘሮ ዝናሽም ምንድን ነው የምትዩ የምትቀባርጥልው አንቺ ደደብ ብላ ስትጮህባት፣ አምራንም ምን ነው ጉድሽ ስለተጋለጠ ነው። ወይዘሮ ዝናሽም በቁጣ ስሜት ሆና ምንድን ነው የምትቀባጥሪው ብላ ብትላትም፣ እሷም የውልሽ አንድ ምሳሌ ልንገርሽ ትላትና አምራን ትቀጥልላታለች። አንድ ዙ የምትባል ጨካኝ ሴት ነበረች። ባሏ ደግሞ እጅግ የዋህ። ከዕለታት አንድ ቀን የዚች ሴትዮ ባል እቤት ውስጥ አንድ ሰው ይገላል ስትላት፣ አምራን ምንድን ነው የምትዩ ትላታለች። ወይዘሮ ዝናሽ በጣም ደንግጣ፣ አምራንም እሺ ነው የሚባለው ትላታለች። እዛን ከገደሉት በኋላ ከፖሊስ ለመደበቅ ብለው ሬሳውን ወስደው ጫካ ውስጥ ይቀብሩታል ላ ስትላት፣ አምራን ወይዘሮ ዝናሽም አንቺ ውሻ ምንድን ነው የምትቀባጥሪው ብላ በጣም ተናዳ ስትቆጣትም፣ ምን ነው አክሲዮኑን ለዚህ ነው እንዴ ለዳግም ሊሰጠው የተባለው ብላ ትላታለች። አምራን ትንፋሿን መቆጣጠር እያቃጣት ወይዘሮ ዝናሽ በድንጋጤ ውስጥ ሆና፣ አምራን ምን እያልሽ እንደሆነ ምንም ሊገባኝ አልቻለም ብላ ስትላት፣ አምራንም አቶ ለይኩን የዳግምን አባት ነው ወይ የገደሉት እያልኩሽ ነው ብላ ትጠይቃታለች በግላጭ። አንቺ ልጅ ምንድን ነው የምታወሪው? የኔ ባል ማንንም አልገደለም ስትላት፣ ወይዘሮ ዝናሽ አምራንም ከእንግዲህ በኋላ ምንም ልትዋሺ አትሞክሪ፣ ምክንያቱም አንቺ ያመንሽው ልጅ ሙሉ መረጃውን አሳልፎ ሰጥቶኛል ትላታለች። እንግዲህ አምራን ወይዘሮ ዝናሽ እየቀጠረችው ልጅ ሁሉንም ነገር አሳልፎ ሊሞሪውንም ሁሉንም መረጃ አሳልፎ እንደሰጣት ስትነግራት በጣም ትደነግጥና ወይዘሮ ዝናሽ ትናደድና ተቀመጠችበት ትነሳና እገልሻለሁ አምራን ብላ ልትዛት ስትል፣ አምራንን እንደማታሸንፊያት ማወቅ ነበረብሽ መጀመሪያውኑ ብላ አምራን ትመልስላታለች። አሁን ተሸንፈሻል፣ ሽንፈትሽን አምነሽ መቀበል አለብሽ ስትላት፣ ወይዘሮ ዝናሽ መቼም ላምንሽ አልችልም፣ ቴዲ ይህንን መረጃ አሳልፎ ሊሰጥሽ አይችልም፣ እዚህ የምታሸንፊኝ ከመሰለሽ ተሳስተሻል ስትላት፣ እሷን በእጇ የያዘችውን ቦርሳ እዚህ ውስጥ 2 ሊሞሪ አለ፣ የዚህ ቅጂና ኮፒ ደግሞ ሌላ ሰው ጋር አለ ብላ ሌላ ራስ መታት ስትጨምርባት፣ ወይዘሮ ዝናሽ ካቀረቀረችበት ቀና ብላ ምንድን ነው ያልሽው ብላ ትጠይቃታለች። በነገራችን ላይ እኔ ላይ አንድ ነገር ለማድረግ ብትሞክሪ ይሄንን መረጃ ለፖሊስ ነው አሳልፌ የምሰጠው
ጠጪ እየጠጣሽ በነገራችን ላይ ቆንጆ ቡና ክፍሌ ድረስ ብታመጪልኝ በጣም ደስ ይለኛል እያለች እየሳቀችባት ከነስታ ወደ ክላሷ ትሄዳለች። አምራን አሁንም እንግዲህ ወይዘሮ ዝናሽ በአምራን ወጥመድ ውስጥ ገብታለች። በጣም የሚገርመው እሷ አቶ ለይኩንን አጠምዳለ ያለችው ወጥመድ እንደገና ደግሞ ምራቷ አጥምዳታለች። በጣም ነው የሚገርመው። እንዳጥርም እነ ኑሐሚን ጋራ ሄዶ ናሆም ከቤት ሲወጣ ራቁቱን ነው ብሎ ለጨቅሌ እየነገረው፣ ጨቅሌም ጨራሹኑ እንዴት ቢንቀ ነው ራቁቱን ይወጣው እያለው እሱም በጣም ተናዶ ወንዳጥርም እኔ የገረመኝ የሀያትየዋ እኮ ነው እኔ የላኳቸውን ሽማግሌዎች አዋርዳ እኮን የመለሰችው ጭራሽ እነሱ ፊትም እኔን ታዋርደኛለች ለምን ብሎ በጣም እየተበሰጨ እሱ ሲነግረው፣ ጨቅሌም ይልቁኑ ከከተማ የመጡ ሰዎች ላይ ትኩረት ብታደርግ ይሻላል ይለዋል። ወንዳጥርም እኔ ደግሞ የገረመኝ ይህዛች የሽቶ ነው እኔ መቼም አልተዋትም እያለ ነው። ጨቅሌ ደግሞ እሷ ምን ልሁን ነው እያለች ያለችው ሲለው፣ እነሱ ተደርባ ጭራሽ እኔን አትናገረኝም መሰለኮይ ከበርኩ በቄ የማንም መጫወቻ ልሁኑ እያለ እልሁ እየጨመረበት ይገኛል። ወንዳጥር ጨቅሌ ደግሞ አቀጣጣይ ክብሪት ናት። እውነት በጣም ነገሮችን እያፋፋመችና እያጋጋለች ነው። ምክንያቱም የወንዳጥር ጓደኛ ነው። ሁሉንም ነገር ደግሞ ወንዳጥርም ለጨቅሌ ነው እያማከረ ያለው። እንግዲህ ተስማምተው ደግሞ ኑሐሚንን ለመጥለፍ እየተዘጋጁ ይገኛሉ። ጨቅሌም አትወድክም እኮ ይህ ሰው እኮ እየጠለፈ ያለው ስለሚዋደዱ ነው ሲለው፣ ፍቅሩ እንደሆነ ከጠለፍኳት በኋላ ይመጣል ብሎ ሲለው፣ ጨቅሌ ይሄን ነገር እኔ ምንም አልወደድኩለትም ይለዋል። ወንዳጥርም በቁጣ ሆኖ ምንድነው መንገዱን የምትዘጋብኝ? አልገባኝም። አንተ ከኔ ወገን ወይስ ከነሱ ወገን ነክ ብሎ በቁጣ ይጠይቀዋል። ምን ሆነሃል ወንዳጥር? እኔ ከማን ወገን እንደሆንኩኝ ጠፍቶክ ነው ወይ መልሰ የምትጠይቀኝ ሲለው፣ ጨቅሌ ወንዳጥርም እንግዲህ ከኔ ወገን ከሆንክ አሁን የምልህን ነገር እንድታደርግልኝ እፈልጋለሁ። ከቆላው ትወርድና ሰዎች ታዘጋጅልኛለህ። የውለታክ ደግሞ ምትክ የሚሆንክ በባለፈው በጅብ የበላብህን ሙክት ከኔ አንዱን እሰጥሃለሁ ይለዋል። ጨቅሌም በጣም ይደሰትና እውነትህን ነው ወይ ያልከኝ ሲለው፣ ወንዳጥርም አንተም ይሄን ብቻ ነገር አድርግልኝና ሌላም ነገር እሰጥካለሁ እጨምርልካለሁ ይለዋል። ጨቅሌም በደስታ ሆኖ ደግ መቼም ይሄንን ነገር ካደረግኩኝ በኋላ እዚህ መቀመጤ የማይታሰብ ነው ይለዋል። ወንዳጥርም ችግር የለውም ከቆላ እሰድክና ቀለብም እሰፍርልሃለሁ ለአጋጆቹ ይሄንም ነገር እንድትነግራቸው እኔ የገንዘብ ችግር የለብኝም ያልኳችሁን ነገር ብቻ በጥንቃቄ እንድታደርጉልኝ ነው የምፈልገው። ጨቅሌም ቆይ አንተስ እኛ ከሸሸን እኮ አንተ መያዝክ አይቀርም ብሎ ሲጠይቀው፣ ወንዳጥርም ገና ለገና ከተያዘ ጠቁሞ ያስይዘኛል ብለክ አይደለም ወይ ሲለው፣ እሱም የልቡ ላይ ያሰበውን ነገር ስለጠየቀው፣ አዎ የልቤ ላይ ያለውን ነገር ነው የጠየከኝ። መቼም እኔ እስር ቤት እንደማልወድ ጠንቅቀክ ታውቃለህ። ቆይ እኔ የምልክ ታንኩትን አግተሃት የት ነው የምታደርጋት ብሎ ሲጠይቀው፣ ጨቅሌ ወንዳጥርም አንተ ስለሱ አያሳስብክ ከውስጥ ማንም የማያውቀው ቤት አሰጋጅቼ ጨርሻለሁ ሲለው፣ ጨቅሌም እና ማንም አንተ እንደጠለፍክ ማንም ሰው እንዳያውቅብክ ፈልገሃል ማለት ነው ብሎ ሲለው፣ ወንዳጥርም እኔ እንዲታወቅብኝ ብፈልግ ኑሮ እኔ ታንጉቴን ለመጥለፍ አቅቶኝ ነው ወይ? ይልቅ የሚጠልፉትን ሰዎች በጣም ጎበዝ መሆን አለባቸው ሲለው፣ ጨቅሌም በቃ ችግር የለውም ይልቁኑ አሁን ያዘጋጀክልኝን ወፈን አዘጋጅልኝ እኔም ሄጄ ጠላፊዎቹን ላዘጋጅ ሲለው፣ ወንዳጥርም ስለ ጠላፊዎቹ ሰዎች ማንነታቸውን በደንቡ እንድታጣራ አሁን ነው የማጣራው። እንደውም ቆላ ውስጥ ጸጉረ ልውጥ ሰዎች ስላሉ እነሱን አዘጋጃለሁ ሲለው፣ በጣም ጥሩ አድርገሃል
ቅሌም ሀሳብክን ሁሉን ነገር ተወበኔ ላይ ይልቁኑ አሁን እስኪ አፌ ደረቅ ብላለች ወጣ ብለን ለምን ጠላ ቢጤ አንቀምስም ሲለው ወንድ አጥርም እሺ በጄ ብለው አብረው ተያይዘው ይሄዳሉ። ወይዘሮ ዝናሽም ለቴዲ መልሳ መላልሳ ስልክ ብትደውልለት ስልክ አላነሳ ይላል። እሷም እንዲሁ በቀላሉ የምለቅክ ይመስልካሉ ያሳልፈከኝ ሰተኝ ብላ በጣም ተናዳ ከበረንዳ ላይ አምራን ወዳለችበት ክላስ ስትሄድ አምራንም እንዳየቻት ምን ነው ሰላም አይደለም እንዴ? ምን ነው ቡናው የታለ? ለምን አላመጣሽልኝም? በጣም ደግሞ እርቦኛል። እስኪ ኪችን ግቢና ምግብ አዘጋጅልኝ ስትላት ወይዘሮ ዝናሽም በቀል መሆኑ ነው ወይ ብላ ስትላት ቆይ ከኔ ምንድን የፈለግሽው ገንዘብ ነው ወይ የምትፈልጊው ብላ ስትላት አምራንም መቼም እኔ እንደ ቴዲ በቀላል አልፋታሽም ስትላት ወይዘሮ ዝናሽም አምራን ፍላጎትሽ ምንድን ነው ብዬ መልሼ እየጠየኩሽ እኮ ነው ትላታለች። መጀመሪያ ስለገደልሽው ሰው እንድትነግሪኝ ይፈልጋለሁ ስትላት እኔ ማንንም ሰው አልገደልኩም ትላታለች ወይዘሮ ዝናሽ። እሷም ከባልሽ ጋር ተባባሪ ሆነሽ እኮ ገለሻል ማለት ደግሞ በተዘዋዋሪ አንቺም ነፍሰ ገዳይ ነሽ። በነገራችን ላይ ደግሞ ቪዲዮውን እያየሁት ነበር ትላታለች። አንቺ ልጁ በጣም ባለሙያ ነው፣ ቪዲዮውን እንዴት አድርጎ እንዳቀነባበረው ስትላት ወይዘሮ ዝናሽም አምራን እውነቴን ነው የምልሽ እዚህ ጋር እኔ ስጥ አድርጌ እገልሻለሁ እንጂ ሌላው ቢቀር ይቀራል እስር ቤት እገባለሁ ስትላት እሷ ደግሞ አንቺ እስር ቤት መግባት እንደማትፈልጊ ጠንቅቄ ነው የማውቀው፣ አንቺ በጣም ራሱ ወዳጅ ነሽ። ይልቁኑ አሁን አቶ ለይኩን ማንን እንደገደሉ እንድትነግሪኝ ይፈልጋለሁ ትላታለች። ወይዘሮ ዝናሽም እኔ ግራ የገባኝ አንቺ ይሄንን ለማወቁ ለአንቺ ምንድን ነው የሚጠቅመሽ ስትላት አምራንም የዳጊ አባት ነው ወይ አይደለም ወይ እና የልጅሽ አባት ያንቺ እጮኛ ማለቴ ውሽማሽ ማለቴ ነው ስትላት ወይዘሮ ዝናሽም አሁንስ ይበቃሻል በጣም ባለጌ ናት የእውነት። ምክንያቱም አነጋገሯ ራሱ ልቀት የለውም። እንደውም እዚህ ጋር ምን እያለቻት ነው? በምን ምክንያት ነው እሱ ሊገለው የቻለው? ምን ደርሶባቸው ነው? እና ወይም ሁለታችሁ ስትባልጉ ደርሶባችሁ ነው? እሱ ሳያስኬደኝ አይቀርም እያለች ሌላ ተንኮል ደግሞ እያሰበች ነው። ወይዘሮ ዝናሽም እውነቴን ነው የምልሽ በምድር ላይ እንዳንቺ የምጠላው የለም ስትላት እሷም እንግዲህ ለዳግም ደውዬ እነግረዋለሁ እያለች ነው። ወይዘሮ ዝናሽ ምን ብለሽ ነው የምትነግሪው ስትላት እሷም አይዞሽ ቪዲዮን አላሳየውም ግን እዚህ መጥቶ ነገሩን እንዲመረምረው እነግረዋለሁ ብላ ስትለው ወይዘሮ ዝናሽም ቀድሞሱ ሲያምንሽ አይደለም ወይ ትላታለች። ለነገሩ የዳግም ስልክ የለኝም እስኪ የዳግምን ስልክ ስጭኝ ስትላት ከዛ ምልስ ስትልና ደግሞም እኮ ለናሁም መናገር እፈልጋለሁ እችላለሁ ስትል ወይዘሮ ዝናሽ ሁለት እጆቿን ወደ ላይ ብድግ ታረግና እሺ እነግርሻለሁ ቆይ አንቺ መስማት የምትፈልጊው አቶ ለይኩን ማን እንደገደለ ነው ወይ ብላ ስትላት አይ ሁለታችሁም እንደገደላችሁ እንድትነግሪኝ ነው የምፈልገው ስትላት አምራን ወይዘሮ ዝናሽም ቆይ አንቺ እንዴት ልታውቂ ቻልሽ? እንዴት ስለዚህ ጉዳይ ልትጠረጠሪ ቻልሽ? ብላ ስትላት እሱማ ሚስጥር ነው ሊነገር አይችልም ትላታለች አምራን። ወይኔ ዝኑ የማንም አረመኔ መጫወቻ ሆኜ ልቅር ብላ በጣም እየተናደደች እያለ አምራንም ብዙ ግን እኔን ለማስቀየም ባትሞክሪ መልካም ነው ትላታለች። እሺ አሁን ከኔ ምንድን ነው የምትፈልጊው ስትላት አምራንም ያስኩብሽ ሚስጥር ትልቅ እንደመሆኑ እኔ ካንቺ ትልቅ ነገር እንደምፈልግ መገመቱ አይከብድሽም ስትላት አጉል መዘባነኑን ተይና የምትፈልጊውን ነገር ንገሪኝ ብላ ስትጮህባት ልጄን ነው አይደለ የምትፈልጊው? ከእንግዲህ በኋላ እኔ በእናንተ መካከል አልገባም ስትላት አምራንም አረባክሽ እንዴት ትልቅ ነገር አድርገሽልኛል ባክሽ፣ ሲጀመርም እኮ ልጅሽ የኔው ነበረ ስትላት ወይዘሮ ዝናሽ በጣም ትደነግጥና እና ከኔ ምንድነው የምትፈልጊው አንቺ ሴት ስትላት አምራንም አሁን ጥሩ ጥያቄ ጠየቅሽኝ፣
መጀመሪያ ድርጅት ውስጥ ያለውን አክሲዮን በሙሉ ወደ እኔ ታዞሪዋለሽ ስትላት፣ እንዴ የያልሽ ያለሽው ነገር እየታወቀሽ ነው ወይ አምራን ብላ ትጠይቃታለች ወይዘሮ ዝናሽ። ይሄን ካንቺ እፈልጋለሁ፣ ከአቶ ለይኩን ደግሞ ለዳግም ሊሰጡት ያሉትን አክሲዮን ለናሆም እንዲሰጡት እፈልጋለሁ ትላታለች። ምን አይነት ደፋር ብትሆኝ ነው እንደዚህ አይነት ጥያቄ የምትጠይቅኝ ስትላት፣ አንቺ ደፋር ስለሆንሽ አይደለም ወይ ትናንት ለመጣው ልጅሽ አክሲዮኑን ልሰጪው ያሰብሽው ብላ ትላታለች። ይሄንን መቼም ላደርገው ሊሆን አይችልም፣ በህልምሽ ራሱ እንዳታስቢው ስትላት ወይዘሮ ዝናሽ እንግዲህ በሀሳቤ የማትስማሚ ከሆነ ወይ እስር ቤት ወይም በእኔ ሀሳብ መስማማ ስትላት ወይዘሮ ዝናሽ እንግዲህ ሌላ የምትፈልጊው ነገር ካለ ጠይቅኝ፣ ይሄ በፍጹም የሚሆን ነገር አይደለም። አምራን አክሲዮኑን ለምን ሰጠሻ ብለው ካሉ ሾዷ ውስጥ ያለውን ስለገደልኩባት ለልጇ ማካካሻ ይሆናታል ብለሽ ትነግሪያቸዋለሽ ትላታለች። ወይዘሮ ዝናሽም በጣም ትደነግጥና በእሷ ንግግር በጣም እየደነገጠ ትገኛለች። ምክንያቱም እሷ ያላሰበችውን ነገር ነው አምራን እያመጣችባት ያለው። ወይዘሮ ዝናሽ በእሷ ሀሳብ እየተስማማች አይደለም። አምራን ግን ለአንድ ቀን እንድታስብ ሰጥታታለች። ይህንን ደግሞ አስበሽ ትክክለኛውን ውሳኔ ካልሰጠሽኝ እኔ ለምወስነው ነገር እንዳታዝኝብኝ ብላት ነው ጥላት የሄደችው። ምክንያቱም እዚህ ጋር ምን ያህል ብትንቃት ነው ያኔ ችግር ውስጥ እንዳለች ታውቃለች። እሷ ደግሞ ይህንን ችግር ተጠቅማ የገባችበት አላማዋ አንድና አንድ ምንድን ነው? ንብረት ነበረ። ያንን ንብረት ደግሞ አሁን ላይ በእጇ ጠምዝዛ የምታስገባበት ነገር ላይ ነው እየጣረች ያለችው። እውነትም ደግሞ የደረሰችበት ነገር በጣም ከባድ ነው። አምራን ተንኮሏ በጣም በጣም ነው የሚገርመው። የእውነት በጣም ከባድ ሴት ናት። እነ ወንድ አጥርም የሆነ ቦታ ላይ ተቀምጠው እየቃኙ ዙሪያውን እንዲው እሷን ከስሩ ስወስዳት ጉዱን ነው የማሳየው እያለ እየፎከረ ያለ ኋላ አንተ እሷን ወስደክ እሱን ልትሆነው ወይ እንደውም እግሩን ብሰብረው እኔ ደስ ይለኛል ሲለው ጨቅሌ አንዴ ኋላ ሊቀርለት ነው ወይ ያለ ወንድ አጥር እንደውም እኮ ሳምንት ስብሰባ አለ ሰፈሩ ሁሉ መሬታችንን ሊያስመልሱልን ነው እያሉ ሁሉም እየተነጋገሩ ነው እና ሲለው ሲያስመልስልን እኮ አየ ነው። የሚገርመው ነገር ደግሞ ልጁ የባለ ሀብት ልጅ ነው። እናም ትራክተርም ለዚህ ለአካባቢው እንዲመደብለን ሊያደርግ ነው ሲል እኔ ምን አገባኝ ታዲያ እኔ ወንድ አጥር እኔ ይመስለኛል እንደውም በሌላ በልኩ ተንኮል አስቦ የመጣ ነው የሚመስለኝ ይለዋል። ቅሊም ደግሞ አሁን ይሄንን ለሰፈሩ ሁሉ እየዞርን ለተንኮሎ የመጡት ብለን ማወጅ አለብን ሲለው እሱም በደንብ አድርጌ ነው ነገሩን የማጋንነው እያለ ይገኛል። ወንድ አጥርም የኑሐሚንም እህት ብቻዋን እጫካ ውስጥ እንጨት እየለቀመች እያንጎራጎረች ደጉ ባላገሩ እንዴት ነው ቀየው መንደሩ እያለች እየዘፈነች እያለች ጨቅሌ ይመጣና በያዘው ዱላ ሲነጋት እሷም ቀና ስትል እንዴት ነሽ ቡቱቱ ሲላት እሷም ደግሞ እንዴት ነጉቱ አሁንማ የባፈናን ፍርፋሪ እየበላሽ ልብሽ ሁሉ አብጧል ሲላት እሷ ደግሞ ቆይ አንተ ሰውዬ የመጣከው ነገር ነው ወይ ስትለው ኋላስ መቼም አንቺ ጋር ያንን ፍለጋ አይደለም የምመጣው ሲላት እሷ ደግሞ ለካ ምላስክ ብቻ እግርክ ብቻ አይደለም የተሰናከለው ምላስህም ጨምሮ ነው ትለዋለች። ምናልሽ አንቺ የሰው ትራፊ ሲላት እሷ ደግሞ ሴት መታችኝ ብለክ የሰፈሩ የሀገር መሳለቂያ እንዳታደርገኝ ብላ ስትለው አንቺ ማን ነው ሴት ብሎ ይላታል። ምናልሽ አንቺ ሲላት እኔ እኮ አንዴ ቀን እንደ ወንዶቹ ከወንድ ጋር ስላይችክ ስለማላቅ ነው ስትለው ጭራሽ ስድቡ ወንድ አጥር ነው የሚመለከታሉ ብሎ ሲላትም
እውነትም ልብሽ አብጧል፣ እንዴት ነው የሚያናግርሽ ሲላት፣ እሷ ደግሞ ቆይ ለምንድን ነው የመጣከው? የመጣህበትን ጉዳይ ለምንድን ነው የማትገባልኝ ወደ ጉዳይ ስትለው፣ እሱም ናሆም ከኑሃሚን እንዲርቅ ብሎ ሲላትም፣ ማን ስለሆነ ነው ናሆምና ኑሃሚንን የሚያለያየው ወንዳጥር ብላ ስትለው፣ አይ አሁን ላይ ወንዳጥር በጣም እየተናደደ ነው፣ ስለዚህ ሌላ ውሳኔ ከሚወስን ብዬ ልነግርሽ ነው የመጣሁት ይላታል። ምን ነው በሀገሪቷ ላይ ወንድ ሌላ ከኛ ውጭ የለም አላችሁ? እስኪ እነሱ ሁለቱን ሲያለያያቸው እናያለን። አሁን ከስሬ ሂድ ብላ ትጠመዝዘውና ልትመታው ስትል አሁን አንተ መትቼ ኃጢአት ውስጥ መግባት አልፈልግም ከኔ ሂራቅልኝ ብለው እሱም ጥሏት ይሄዳል። ኑሃሚንና አያቷም አንድ ላይ ተቀምጠው እኔ ምልሽ ልጄ ዳግም አልደወለም ወይ ስትላት፣ አዎ አልደወለም፣ ስደውልም ስልኩ አይሰራም አይነሳም ትላታለች። ሀያቷም በጣም እኮ ነው የሚያሳዝነው፣ የአባቱ ነገር በጣም እያሳሰበው ነው ትላታለች። አንጀቴን የበላኝ እናም ስትላት፣ ኑሃሚንም ቀርበሽ ብታዩ እኮ በጣም መልካም ልጅ ነው፣ እድሜ ዘመኑን ሁሉ ሲፈተን ነው የኖረው ስትላት፣ እሷም በጣም መልካም ልጅ ነው ብላ ትላለች። እንዲህ ኑሃሚንንም ስታዩ እንደዚህ ያልሽ፣ አሁን ደግሞ ዳግምንም ለምን እንዲህ ያልሽ ስትላት፣ አንቺ እኮ ነሽ ቆንጆዎቹን ይዘሽ የመጣሽው ትላታለች። ኑሃሚንም መቼም ኑሃም የልጄ ባል ቢሆን ብለሽ ሳትመኝ አይቀሬም ስትላት፣ እሷም የልቤን የነገርሽኝ፣ ነገር ግን ያንቺ ያልሆነውን ሰው መጠበቅ አግባብ አይደለም፣ ካሁኑ ልብሽን ብትመልሽው መልካም ነው ትላታለች። እኔ ብችልማ ብመልሰው፣ ነገር ግን ላይመለስ እናሁን ጋራ ልቤ በሙሉ ሄዷል ስትላት፣ ቢሆን አካላችንን የምናዘው እኛ ነን። ሚስት አግብቶ እቤት ይዞ እንደመጣም የነገርሽን አንቺ ነሽ ብላ ስትላትም፣ እሷ ግን በጣም እንደምትወደውና መተው እንደማትፈልግ እንደማትችል ጭምር ስትነግራት፣ ይሄ እንደዚህ አይነት ነገር ጥሩ አይደለም ብላታለች። ምክንያቱም እሱ ይወዳታል ብላ ሚስቱን ስትጠይቃት፣ አዎ ይወዳታል፣ ስለዚህ ምን አለ አንድ ቀን አይኑን ገልጾ የእሷን ተንኮል ቢያይ ብላ ስትለው፣ እሱ ወዶ ፈቅዶ ለገባበት ምንም ቢጎዳ አንቺ ምን ይመለከትሻል? ስለዚህ ራሱ ወዷታል። ባይወዳት ኖሮ ኦኬ፣ ወዷት ከገባበት ራሱ ይወጣ፣ አንቺ ራስሽን ሁኚ ብላ እየመከረቻት ትገኛለች። የኑሃሚን አያት በጣም መልካምና ቆንጆ ንግግር አዋቂ አስተዋይ እናት ናት። አሁንም ሰፈሩን አውቀዋለሁ። አሁን ኔትወርክ ያለበት ቦታ ላይ ሄጄ የምልከው ማስረጃ አለ፣ አሁን ልክ እመለሳለሁ ብሏት አምራንን ከቤት እንደወጣ እነ ጀግላ አግኝተውት እንግዲህ በዱላ እግሩን መተውት ጉዳት አድርሰውበታል። እሱም እያነከሰ በጣም አሙሽ ስለነበረ ቤት ሲገባ ኑሃሚንና አያቷ አይተው በጣም ደንግጠው እያለ ነው ድራማው ያቆመው። ውድ የኔ ቤተሰቦች ከዚህ ድራማ ምን ትማራላችሁ? ወይዘሮ ዝናሽ በባሏ ላይ ባሰበችው ተንኮል እሷ በጠላቷ ላይ ወድቃለች። አሁን ላይ ባልገደለችው ልጅ ገዳይ ነሽ ገድያለሁ ብለሽ ለናሆም እንድትነግሪው ብላ አስማምታታለች። አለበለዚያ ደግሞ አክሲዮንን የምታሰላልፊበት ወደ እኔ ሌላ አማራጭ አለሽ ወይ ብላ ስትጠይቃትም እንግዲህ ምንም አማራጭ የላትም። በጣም ነው የሚከብደው። ዳግም እንግዲህ ደግሞ ወደ አዲስ አበባ እየተመለሰ ይገኛል። የኑሃሚን አባትም እስካሁን አልመጣም። ሲመጣ እንግዲህ የጓደኛውን ጉዳት ስሜቱን ሲያይ ምን ይሰማው ይሆን? ይሄ ድራማ በጣም አስተማሪና አዝናኝ ድራማ ነው። ቀጣዩን ክፍል ይዤላችሁ እመጣለሁኝ። በትህትና ስለምትከታተሉኝ ከልብ አመሰግናለሁ። ይሄን ቪዲዮ በቅንነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡኑ